ሰላም ጓደኞች ተመልሰናል። ታሪካችን የሚጀምረው ወደ አንዲት ገነት ወደምትመስል ውብ ደሴት በሚደረግ የንግድ ጉዞ ነው። ነገር ግን ይህ ጉዞ ሁልጊዜ በስራ ብዛት ተወጥራ ለምትኖርና ለጭንቀት ቅርብ ለሆነችው ጁሊያ መጨረሻው ያልታሰበ ይሆናል። ወደ ኩክ ደሴቶች በሚያመራው አውሮፕላን ላይ ጁሊያ በላፕቶፖ ላይ ካለው ስራ ጋር አይን ላይን ተጣብቃ በከፍተኛ ትኩረት ትሰራለች። ባለቤቷ ጆን ግን ከጎኗ ሆኖ በመጠጥ እየተዝናና የጉዞውን ድባብ ያጣጥማል። ደሴቱ ላይ እንደደረሱም ጥንዶቹ ከአካባቢው ነዋሪዎች ዘንድ እጅግ ማራኪና ልብን የሚነካ ሞቅ ያለ አቀባበል ተደረገላቸው። የጁሊያ የቅርብ የንግድ አጋር የሆነው ዊሊያም በቦታው ተገኝቶ በደስታ ተቀበላቸው። ከዚያም በመኪናው ጭኖ እስከ ሆቴላቸው ድረስ ወሰዳቸው። በጉዞ ላይ ጁሊያ አንድ የሰማችውን ስጋት አነሳች። የአካባቢው ነዋሪዎች በዚህ አካባቢ ሊያካሂዱት ባሰቡት የንግድ እቅድ ላይ ከፍተኛ ቅሬታ እና ስጋት እንዳላቸው እንደሰማች ለዊሊያም ገለጸችለት። ዊሊያም ግን ነገሩን እንደቀላል በማየት ምንም የሚያሳስብ ነገር እንዳልሆነ በማስረዳት ጁሊያን ስጋት ሊያቀልላት ሞከረ። ቡድኑ ሆቴሉ ላይ እንደደረሰ አኒታ የተባለችው እንግዳ ተቀባይ ጥንዶቹን ተቀብላ አስፈላጊውን የመመገቢያ ስነ ስርዓት በቅልጥፍና አከናወነችላቸው። ወደ የተመደበላቸው ክፍል እንደገቡም ጆን በቀጥታ ወደ ክፍሉ በረንዳ አመራ። በዚያም በሆቴሉ የታችኛው ወለል ላይ ደመቅ ያለ የሰርግ ስነ ስርዓት ሲካሄድ በግርም ተመለከተ። ይህ አስደሳች ትዕይንት ይሄ ጉዞ ለረጅም ጊዜ ሲያልሙት የነበረው እና እጅግ የዘገየው የጫጉላ ሽርሽራቸው መሆን እንደነበረበት በድጋሚ በናፍቆት አስታወሰው። በመሆኑም ጆን ወደ ጁሊያ ዞር ብሎ ይህንን ጊዜ ልጅ ለመውለድ ወይም ለማርገዝ ብንጠቀምበትስ በሚል ፈገግታ እየቀለደ ያሾፍባታል። ሆኖም ግን ጁሊያ አሁንም ድረስ አእምሮዋ ሙሉ በሙሉ ስራዋ ላይ እንደተሰቀለ ነው። ለፍቅርም ሆነ ለጨዋታ ቦታ የላትም። በዚህ ምክንያት ጆን አብረው በውቅያኖሱ ውስጥ ወርደው እንዲዋኙ ቢጋበዛትም ስራዋን ካጠናቀቀች በኋላ ቆይታ እንደምትመጣ ቃል በመግባት ብቻ በዝምታ ትሸኘዋለች። መሸት ሲል ደግሞ ዊሊያም ማለዳ ላይ ወደሚፈልጉት ደሴት የምታደርሳቸው ጀልባ ዝግጁ መሆኗን ለጁሊያ ነገራት። ብዙም ሳይቆይ የሆቴሉ እንግዳ ተቀባይ አኒታ ወደ እንግዶቹ በመቅረብ ጆንን ለዳንስ ትጋብዘዋለች። ጆን መጀመሪያ ላይ ለጥቂት ጊዜ ቢያመነታም ባለቤቱ ጁሊያ በፈገግታ የፈቃደኝነት ምልክት ስታሳየው የቀረበለትን ጥሪ ተቀብሎ ወደ ዳንስ ወለሉ ይገባል። በተመሳሳይ ሁኔታ ከወንድ ተወዛዋዦች አንዱ ጁሊያን ለዳንስ ይጋብዛታል። ምንም እንኳን ጁሊያ ለመደነስ ፍላጎት ባይኖራትና ብታመነታም ሰውየው ግን እጇን ይዞ በግድ ወደ ዳንስ ወለሉ ይጎትታታል። በማግስቱ ጠዋት ጁሊያ ወደ አባቷ ትሬቨር ስልክ በመደወል እነዚህ ሞቃታማ ደሴቶች ላይ የተጀመረውን ትልቅ የንግድ ስምምነት በድል እንደምታጠናቅቅ በልበ ሙሉነት ታረጋግጥለታለች። በጉዳዩ ላይ ትኩረት አድርገውበት የነበረውን ደሴት ሄዳ ለመመልከት ዝግጅቷን መጨረሷንም ትገልጽለታለች። በዚህ መሃል ግን አባቷ ትሬቨር እንዲህ ያለ ከባድ ስራ ስትሰሪ ባለቤትሽ ጆን ከጎንሽ ሆኖ ሊረዳሽ ይገባ ነበር በማለት በለሰለሰ ድምጽ ወቀሳ አዘል ንግግር ይሰነዝርባታል። ጁሊያ የአባቷን ወቀሳ በአእምሮዋ በመያዝ ገና ከእንቅልፉ በሚገባ ያልነቃውን ጆንን የኢንሹራንስ ሰነዶች አስቀድሞ መፈረሙን ትጠይቀዋለች። እሱም በዝምታ ራሱን በመነቅነቅ ብቻ ማረጋገጫ ይሰጣታል። ጆን ባለቤቱ ለመሄድ መዘጋጀቷን ሲመለከት እሷ በሌለችበት ጊዜ እጅግ እንደሚናፍቃትና ብቸኝነት እንደሚሰማው በሀዘን ስሜት ይገልጽላታል። ጁሊያን በመጨረሻም ለባለቤቷ ብቸኝነት የራራች ትመስላለች። ስለዚህ ጀልባዋን ትታ ሁለቱንም በአንድ ላይ ወደ ደሴቱ የሚወስዳቸውን አውሮፕላን ብትጠብቅ ይሻል እንደሆነ ለአፍታ ታመነታለች። ሆኖም ግን ጆን ስራዋን ፈጥና እንድታጠናቅቅና ከዚያ በኋላ ያለውን የጫጉላ ሽርሽር ጊዜያቸውን በደስታ መጀመር እንደሚችሉ አሁን ጀልባዋን ተሳፍራ እንድትሄድ ይገፋፋታል። ጁሊያም ይህንን እንደምታደርግ ቃል በመግባት ባለቤቷን ስማው ተሰናብታው ትወጣለች። ጁሊያ ብዙም ሳትቆይ ጀልባዋ ወደምትገኝበት ወደብ ትደርሳለች። እዚያም ዊሊያም የጀልባዋን ካፒቴን ያስተዋውቃታል። የካፒቴኑ ረዳት የሆነው ሲድ የጁሊያን እቃዎች በጀልባዋ ላይ በማስተካከል በኩል እገዛ ያደርግላታል። ዊሊያምም ለጁሊያ ነገ ጧት ከደሴቱ ስትመለስ ራሱ መጥቶ ወደቡ ላይ እንደሚቀበላት በድጋሚ ማረጋገጫ ይሰጣታል። ጁሊያም ለብቻዋ በጀልባዋ ጉዞዋ ላይ እየተዝናናች ባለችበት ወቅት ሳጅን ሮይ እና ሳጅን ብሪክስ ሆቴሉ ድረስ በመምጣት አኒታን ያገኟታል። በህግ የሚፈለገውን አንድ ሰው ፎቶግራፍም ያሳዩዋታል። አኒታ ግን በሚያስታውቅ በሚጠረጠር ሁኔታ በጣም በፍጥነት አላውቀውም በማለት ትመልሳለች። ሳጅን ሮይም ሁኔታዋ ስላልተመቸው ፎቶውን በደንብ አስተውለሽው በማለት በድጋሚ ያዛታል። የሆቴሉ እንግዳ ተቀባይ አኒታ ግን ሰውየውን በፍጹም አይታው እንደማታውቅ ደግማ ትናገራለች። ስለዚህ ሳጅኖቹ ስልካቸውን ትተውላት የሚፈለገውን ሰው ካየችው እንዲደውሉላት አዘዋት ይሄዳሉ። በዚህ መሃል በጀልባዋ ላይ ረዳቱ ሲድ ለካፒቴኑ የአውሎ ንፋስ ማስጠንቀቂያ ምልክት ያሳየዋል። ካፒቴኑ ግን ለተጓዧ ጁሊያ የአየር ሁኔታ ምንም ችግር እንደማይፈጠር በማሳመኛ ቃል ይነግራታል። ጆንም ባለቤቱ ጁሊያ ሳታውቅ ወደ ሆቴሉ
እንግዳ ተቀባይ አኒታ በመጠጋት ስለሳለችው ስነ ጥበብ ያደንቃታል። በመቀጠልም በውስጠ ታዋቂነት ስሜት ደሴቱን እንድታስጎበኘው ይጠይቃታል። የሆቴሉ እንግዳ ተቀባይ አኒታ የንግግሩ ፍንጭ ገብቷት በድንጋጤ ስትስቅ፣ ጆን ግን ለባለቤቱ የሚሆን ድንገተኛ ስጦታ ለማዘጋጀት አስበው እንደሆነ በመግለጽ ነገሩን ያድበሰብሰዋል። ጆንና ጁሊያ ለብዙ ዓመታት በትዳር ቢቆዩም ባለቤቱ በስራ እጅግ ተጠምዳ ስለነበር የጫጉላ ሽርሽር ለማድረግ የንግዱ ጉዞ እስኪመጣ ድረስ ዓመታትን እንደፈጀባቸው ያብራራላታል። ይህንንም ተከትሎ አኒታ ጆን ለባለቤቱ የሚሆን ልዩ ስጦታ እንዲያገኝ ወደ ባህር ዳርቻው ተወስደዋለች። በተጨማሪም ወደ ሙዚየሙ በመውሰድ ስለ ደሴቱ ታሪክ ታስተምረዋለች። በዚህ መሃል ግን ያገባውን ሰው እጅ በድፍረት በመያዝ መንገድ ትመረዋለች። አኒታ ጆንን ወደ ሙዚየሙ በመውሰድ ስለ ደሴቱ ጥንታዊ ታሪክ ታስተምረዋለች። በዚህ መሃል ግን ያገባ ሰው መሆኑን እየዘነጋች እጁን በድፍረት በመያዝ ትመረዋለች። ጆንም በዚህ ሁኔታ ውስጥ ሆኖ ለባለቤቱ የሚሆን ልዩ ስጦታ ፍለጋውን ቀጥሏል። ይህ ሁሉ እየሆነ ባለበት ወቅት በባህር ላይ ያለችው ጁሊያ በጀልባዋ ላይ በነበረው ከፍተኛ ሞገድ ምክንያት ማቅለሽለሽ ይጀምራታል። ካፕቴኑም ሁኔታዋን ተመልክቶ በጀልባዋ ውስጥ ወዳለው ክፍል ገብታ እንድታርፍ ይመክራታል። በሆቴሉ በኩል ደግሞ አኒታ ጆንን ወደ አንዲት የጌጣጌጥ መሸጫ ቤት በመውሰድ ብርቅዬ የሆኑ ጥቁር እንቁዎችን ታሳየዋለች። ይሁን እንጂ በዚያው ምሽት ነገሮች በድንገት ተቀየሩ። ጁሊያ በከባድ ድምጽ ከእንቅልፏ ስትነቃ ጀልባዋ ከአቅም በላይ በሆነ አውሎ ንፋስና ማዕበል ስትናወጥ አገኘችው። ካፕቴኑ በቦታው አልነበረም። የካፕቴኑ ረዳት የሆነው ሲድ ግን በፍጥነት ወደ ክፍሏ በመግባት የህይወት አድን ልብስ ይወረውርላታል። ከዚያም ምንም ሳያመነታ ከጀልባዋ ወጥተው ወደ ባህሩ እንዲዘሉ ይገፋፋታል። ጁሊያ ባህሩን ስታየው ፈርታ ብታመነታም ሲድ በኃይል ገፍትሮ ካስገባት በኋላ እሱም ተከትሏት ወደ ማዕበለኛው ባህር ውስጥ ይዘላል። በማግስቱ ጠዋት ጁሊያ ከእንቅልፏ ስትነቃ ራሷን ያገኘችው ማንም በማያውቀውና በካርታ ላይ ባልሰፈረ ጭልጥ ያለ ደሴት ላይ ብቻዋን ወድቃ ነበር። በድንጋጤ ተውጣ እርዳታ ፍለጋ ስትጮህና አካባቢውን ስትቃኝ ሲድ ከጫካ ውስጥ ኮኮናት ይዞ ብቅ ይላል። ጁሊያ ሰው በማግኘቷ ካላት ከፍተኛ ደስታ የተነሳ በኃይል ብታቅፎ ሲድ ግን ምንም አይነት ስሜት አላሳየም ነበር። ለምትጠይቀው በርካታ ጥያቄዎች ሁሉ ምላሽ ሳይሰጥ ዝምታን በመምረጡ ጁሊያ ሰውየው ዲዳ ሳይሆን አይቀርም የሚል ግምት ውስጥ ገብታ ነበር። ይሁን እንጂ ባልተጠበቀ ሁኔታ ሲድ ድምጹን አውጥቶ እንድትቀመጥና የኮኮናት ጭማቂውን እንድትጠጣ ያዛታል። ጁሊያ መጀመሪያ ላይ ብታመነታም ጥሟ ስላስጨነቃት ጭማቂውን ለመጠጣት ትገደዳለች። ከዚያም ሲድ ለረጅም ጊዜ እዚያው ሊቆዩ እንደሚችሉ ፍንጭ በመስጠት መጠለያ ለመስራት ወደ ጫካው ማምራት ይጀምራል። በሌላ በኩል ደግሞ ጆን ስልክ ይደርሷል። የደወለለት ሰው የሚለውንም በጥሞና ያዳምጣል። በደሴቱ ላይ ግን ጁሊያ በምታቀርበው ተከታታይ ጥያቄና ትዕዛዝ ሲድ መበሳጨት ይጀምራል። አፈላላጊ ቡድን በቅርቡ ይመጣል የሚል ጽኑ እምነት ስላላት መጠለያ መስራቱ አስፈላጊ መሆኑ እንኳን ትጠራጠራለች። በዚህም ምክንያት ጀልባ ካለፈ በቀላሉ ለመታየት በሚል ባህር ዳርቻው ላይ ለመቆየት ትወስናለች። ሲድም ስራውን በሰላም እንዲቀጥል ትተዋለች። ሰዓታት ካለፉ በኋላ ጁሊያ ምንም አይነት እርዳታ እንደማይመጣ ስትረዳ ቀደም ብሎ መጠለያ ወደ ሰራው ሲድ ትጠጋለች። ይሁን እንጂ መጠለያው ስላልተመቻት እዚያ ለመተኛት ፈቃደኛ አትሆንም። ሲድ ግን መጠለያውን የሰራው ለራሱ ብቻ እንደሆነ ይነግራታል። ፀሐይ ስትጠልቅ ዊሊያምና አኒታ ወደ ጆን በመምጣት ጁሊያ ያለችበት ጀልባ መድረስ ያለበት ቦታ እንዳልደረሰ በድንጋጤ ይነግሩታል። በማግስቱም ጆኒና አኒታ ወደ ፖሊስ ጣቢያ ቢሄዱም ባለቤቱ መገኘቷን የሚገልጽ ዜና አያገኙም። ፖሊሱ ግን ባህር ላይ ለሳምንት የጠፉ ሰዎች እንኳን ማዳን እንደቻሉ በመግለጽ ተስፋ ሊሰጠው ይሞክራል። ጆንም በከባድ ጭንቀት ውስጥ ሆኖ ለሚስቱ አባት ስልክ ይደውላል። በደሴቱ ላይ በነበራቸው በሁለተኛው ምሽት ጁሊያ በአልጋዋ ላይ አንድ የሚንቀሳቀስ ነገር ስታገኝ በድንጋጤ ሲድን ለእርዳታ ትጠራዋለች። ሲድም ምንም ሳይጨነቅ ወደ እርሷ በመጠጋት ቀሚሷ ስር ተጣብቃ የነበረችውን አልቅት ነቅሎ ያሳያታል። ጁሊያን በፍርሃት አልቅቱን አሽቀንጥራ ትጥለዋለች። ጁሊያ በጠፋች በሶስተኛው ቀን አባቷ ትሬቨር ለጆን ደውሎ አዲስ መረጃ እንዳለ ይጠይቋል። ጆን ግን ምንም አዲስ ነገር እንደሌለ ይነግረዋል። ትሬቨር ራሱ መጥቶ ልጁን ካለችበት ፈልጎ ሊወስዳት ቢፈልግም ጆን ግን ስለ ጤናው በማሰብ እንዳይመጣ ይከለክለዋል። በደሴቱ በኩል ጁሊያ የሲድን ቀጣይ እቅድ ትጠይቀዋለች። እሱም ያለንበትን ቦታ በትክክል ለማወቅ እንደሚፈልግ ይነግራታል። ስለዚህ ወደ ጫካው ጠለቅ ብለው እንዲገቡ ይነግራታል። ጁሊያ ግን አሁንም አሳሾች ይመጣሉ በሚል ተስፋ አሻፈረኝ ትላለች። ሲድ ግን ወደ ተራራው ጫፍ በመውጣት አካባቢውን መቃኘት ስለፈለገ እሷን ባህር ዳርቻው ላይ ትቷት መሄድ ይጀምራል። በመጨረሻም ጁሊያ ብቻዋን መቅረት ስለፈራች ሲድን ተከትላ ወደ ጫካው ትገባለች። መንገዱ እጅግ አድካሚ ስለነበር ለመከተል ብትቸገርም ባለቤቷ ጆን ሊፈልጋት እንደሚመጣ ያላትን እምነት እየገለጸች ወደ ኋላ እንዲመለሱ ልታሳምነው ትሞክራለች። ሲድም የጁሊያን ወሬ ችላ በማለት ጉዞውን ወደፊት ይቀጥላል። ጁሊያ በከፍተኛ ሁኔታ መራቧን ስትገልጽለት ሲድም በአቅራቢያው ያለውን ሸንኮራ አገዳ በመላጥ
እንድታኝከው ይሰጣታል። ምንም አማራጭ ያልነበራት ጁሊያም የተሰጣትን ሸንኮራ አገዳ እየላጠች በመብላት ራቧን ለማስታገስ ትሞክራለች። በዚህ መሃል የሆቴሉ እንግዳ ተቀባይ አኒታ ስለጠፉት ሁለት ሰዎች ያላት ስጋት እየጨመረ ይሄዳል። በዚህ መሃልም ሲድ የባሏ ወንድም መሆኑን ለጆን ትገልጽለታለች። በደሴቱ ላይ ያላት ብቸኛ ቤተሰብ እሱ በመሆኑ እሱን ለማግኘት እጅግ ተጨንቃለች። ጆንም ይህንን ሲሰማ እጇን በመያዝ ሁሉም ነገር መልካም እንደሚሆን ሊያረጋግጥላት ይሞክራል። ወደ ደሴቱ ስንመለስ ተጓዦቹ ከተራራው ግርጌ ይደርሳሉ። ጁሊያ ግን ተራራውን መውጣት እንደማትችል በድካም ድምፅ ትገልጻለች። ሲድ የለበሰችውን ቀሚስ ተመልክቶ በቀላሉ መንቀሳቀስ እንድትችል ቀሚሷን ከመሃል ይተረትሯል። አሁን ተራራውን መውጣት ትችያለሽ በማለት ጉዞውን እንድትቀጥል ያደርጋታል። ከሰዓታት አድካሚ ጉዞ በኋላ የተራራው ጫፍ ላይ ይደርሳሉ። ነገር ግን ሲድ አካባቢውን ከተመለከተ በኋላ ያለንበት ቦታ ከሰው ልጅ ርቆ የሚገኝ ጭልጥ ያለ ስፍራ መሆኑን ይነግራታል። ጁሊያ በአቅራቢያው ሌላ ደሴት ብትመለከትም ሲድ ግን በባህሩ ውስጥ በርካታ ሻርኮች ስላሉ መሻገሩ እጅግ አደገኛ መሆኑን ይነግራታል። በተስፋ መቁረጥና በድካም የዛለችው ጁሊያ መሬት ላይ ስትተኛ፣ ሲድ ግን ምግብ ፍለጋውን ይቀጥላል። ብዙም ሳይቆይ ጥቂት የእንቁላል ክምችቶችን ያገኛል። እነሱንም ጥሬያቸውን መብላት ይጀምራል። ጁሊያም ይህንን ስትመለከት በከፍተኛ ሁኔታ ትጸየፋለች። ፀሐይ መጥለቅ ስትጀምር ሲድ ወደ ባህር ዳርቻው መመለስ እንዳለባቸው ይወስናል። ጁሊያም ያን ሁሉ መንገድ በድጋሚ በእግሯ መጓዝ ስላለባት ትበሳጫለች። በመንገዳቸው ላይም አንድ የሚያምር ፏፏቴ ያገኛሉ። ሲድ እርሷን ውሃ እንድትቀዳ አዟት እሱ ተጨማሪ ቁስቋስ ፍለጋ ወደ ጫካው ይገባል። ሆኖም ጁሊያ ልብሷን አውልቃ በፏፏቴው ንጹህ ውሃ መታጠብና መዝናናት ትጀምራለች። ሲድም ተመልሶ ሲመጣና ሲያያት ለዋና የሚሆን ጊዜ የለንም በማለት ይገስጻታል። ጁሊያም ሁልጊዜ ለምን ትቁነጠነጣለህ በማለት እያሾፈችበት ልብሷን እንዲያቀብላት ትጠይቀዋለች። ሲድ መጀመሪያ ራሷ መታ እንድትወስድ ቢያዛትም እሷ ፈቃደኛ ባለመሆኗ ልብሷን ወርውሮላት ይሄዳል። በሌላ በኩል ዊሊያም እና ጆን የአካባቢውን ነዋሪዎች ሰብስበው የንግድ ልማቱ በቱሪዝምና በኢኮኖሚ ላይ የሚያመጣውን ለውጥ ለማሳመን ይሞክራሉ። ነዋሪዎቹ ግን ስለ ተፈጥሮ አካባቢያቸው መበላሸት ያሳስባቸዋል። ዊሊያም አካባቢውን እንደሚጠብቅ ቃል ቢገባም በአህዋፋት ላይ መጠነኛ ተጽዕኖ ሊኖር እንደሚችል ግን ያምናል። ይሁን እንጂ አንድ የአካባቢው ተወላጅ ልማቱ ከተባለው በላይ አካባቢውን እንደሚጎዳ የሚያሳይ ማስረጃ ይዞ ይቀርባል። ጆን ግን የሰውየውን ንግግር በማስተባበል ልማቱ ለቀጣዩ ትውልድ ትልቅ ጥቅም እንዳለው ህዝቡን ለማሳመን ይጥራል። በደሴቱ ላይ ጁሊያ እግሯን አዳልጧት በመውደቋ ቁርጭምጭሚቷ ይሾልካል። ሲድ በረጋ መንፈስ የሾለከውን እግሯን ወደ ቦታ ይመልሰዋል። በዚህ መሃል ጁሊያ ካላት ከፍተኛ ህመም የተነሳ በድንገት በጥፊ ትመታዋለች። ሲድ ግን ለዚህ ድርጊቷ ምንም አይነት ምላሽ ሳይሰጥ ለቁስሏ የሚሆን መድኃኒት ቅጠል ፍለጋ ወደ ጫካው ይገባል። ቅጠሉን አዘጋጅቶ በእግሯ ላይ ካሰረላት በኋላ ቀኑ መሽቶ ስለነበር እዚያው ለማደር ይገደዳሉ። ጁሊያ ግን እዚያ ማደሯ ባያስደስታትም አማራጭ አልነበራትም። ሲድ ጁሊያን ንፋስ ባለበት ቦታ ላይ ካስቀመጣት በኋላ ብርድ ሲያጠቃት ያያል። ስለዚህም ሙቀት እንዲሰጣት ራሱን ከእሷ ጋር አጣብቆ ያቅፋታል። ይህም ጁሊያ በሰላም እንድትተኛ ይረዳታል። በማግስቱ ፖሊሶች የአካባቢውን ሰዎች እያስቆሙ ስለሚፈልጉት ሰው ይጠይቃሉ። የሚፈልጉት ሰውም የአካባቢው ሰዎች ሲድ መሆኑን ይገልጻሉ። በዚህ መሃል ሲድ እና ጁሊያ ወደ ባህር ዳርቻው ይመለሳሉ። በዚያ ምሽትም ጁሊያ እንቅልፍ እምቢ ሲላት ሙቀት ፍለጋ ተኝቶ ወደ ነበረው ሲድ ትጠጋለች። ይሁን እንጂ ሲድ በዛች ቅጽበት የራሱ የሆነ ስሜት ውስጥ ገብቶ ነበር። በህልሙ ሲቃዣሮ በከፍተኛ ድንጋጤ ከእንቅልፉ ይነቃል። በማግስቱ ጠዋትም አኒታ የጀልባው ካፒቴን በህይወት መገኘቱን ለጆን በደስታ ትነግሯለች። በደሴቱ በኩል ደግሞ ጁሊያ ኮኮናትና ድንጋዮቹን በመጠቀም እርዱን፣ እርዳታ እንፈልጋለን ሶስ የሚል ምልክት በባህር ዳርቻው ላይ ትሰራለች። ሲድ ግን ይህ ድርጊት ጊዜን በከንቱ ማባከን እንደሆነ ይነግራታል። በሆቴሉ በኩል የካፒቴኑ መገኘት በዜና ይሰራጫል። እሱም በሰጠው ቃል ማዕበሉ በበረታበት ወቅት ከጀልባው ላይ ማዕበሉ ገፍቶት እንደወደቀ ይናገራል። ይሁን እንጂ ጆን ካፒቴኑን ሲጠይቀው ካፒቴኑ ጁሊያና ሲድ ማዕበሉ ሲነሳ ከጀልባው በታች ባለው ክፍል ውስጥ ስለነበሩ ሰጥመው ሊሞቱ እንደሚችሉ ያለውን ግምት ይገልጽለታል። ወደ ደሴቱ ስንመለስ ከሰዓታት በኋላ ጁሊያ የሰራችው የምልክት ጽሑፍ በባህር ሞገድ ተጠርጎ ይጠፋል። ይህም እጅግ ያበሳጫታል። ይህ ሁኔታም የመጨረሻ ተስፋ አስቆራጭ ስለሆነባት እኔ ምንም የማልጠቅም ሰው ነኝ፣ ማንም ሊያድነኝ አይመጣም በማለት ስሜታዊ ሆና ትጮኻለች። ሲድ ግን በእርጋታ ሊያረጋጋት ይሞክራል። ህመሟንም እንዲያስታግስላት መድኃኒት ያዘጋጅላታል። ይህ ደግነት ጁሊያን ስለ ሲድ መልካምነት እንድታስብ ያደርጋታል። ሚስት እጅግ እድለኛ ሴት ነች ስትለው ሲድም ሚስቱ ከዚህ ዓለም በሞት መለየቷንና እሷን በማግኘቱ እድለኛ እንደነበር በሐዘን ይነግራታል። ከዛም ከደሴቱ ለመውጣት ጀልባ የመስራት እቅድ እንዳለው ይገልጽላታል። ይህ ንግግርም ለጁሊያ አዲስ ተስፋ ይሰጣታል። በዚያው ምሽት በሆቴሉ በኩል ጆን ስለ አማቿ እያለቀሰች ያለችውን አኒታ ሊያጽናናት ይሞክራል። ይህ መጽናናት ግን
በመካከላቸው ወደ መሳሳም ያመራል። በማግስቱ ጠዋት የጁሊያን አባት ትሬቨር ወደ ኩክ ደሴቶች ይደርሳሉ። ልጁን ለማዳንም ጆን በቂ ጥረት እያደረገ እንዳልሆነ በማሰብም በጆን ላይ ይቆጣሉ። ይህ ሁኔታ ደግሞ ጆንን ክፉኛ ያበሳጨዋል። በደሴቱ ላይ ጠፍተው የቀሩት ሁለቱ ሰዎች ደግሞ ጀልባ መስራት ይጀምራሉ። ሲድ ለጁሊያ እንዴት ገመድ መቋጠርና አሳ ማጥመድ እንደምትችል ያስተምራታል። አሳ ለማጥመድ በሚሞክሩበት ወቅት ሲድ ከአንድ አነስተኛ አሳ ውስጥ ጥቁር እንቁ ያገኛል። ለጁሊያ ሊሰጣት ቢያስብም ለጊዜው ግን ኪሱ ውስጥ ይከተዋል። በጎን በኩል ደግሞ ጁሊያ አሳ ለማጥመድ ስትሞክር መንጠቆዋ ውስጥ የገባው ቆሻሻ ብቻ ነበር። ሲድም ትልልቅ ኩባንያዎች በተፈጥሮ ላይ የሚያደርሱትን ጥፋት ይነግራታል። ጁሊያም እሷ ራሷ እንዲህ ባለው የአካባቢ ብክለት ውስጥ ያላትን ተሳትፎ እንድታስብ ያደርጋታል። በእራት ሰዓትም ጁሊያ ሁልጊዜ በስራ ተወጥራ ህይወትን ማጣጣም እንደማትችል ተገንዝባ በዙሪያ ያለውን ተፈጥሮ ታደንቃለች። በዚህ ወቅትም ሲድ ያገኘውን ጥቁር እንቁ በስጦታ መልክ ይሰጣታል። በሁለቱ መካከል ያለው መቀራረብም እየጨመረ በመሄዱ በነበረው ጥሩ ስሜት የተነሳ በእሳቱ ዙሪያ እየጨፈሩና እየዘፈኑ ሳለ በድንገት ይሳሳማሉ። ይሁን እንጂ ድርጊቱ ወዲያው ያቆምና ይርቃሉ። በማግስቱ አኒታ ጆንና ካፒቴኑ የገንዘብ ልውውጥ ሲያደርጉ አይታ ትጠራጠራለች። ካፒቴኑ እንደሄደም ጆን ለአኒታ ጁሊያንና ሲድን እንዲፈልግበት አዲስ ጀልባ መግዣ ገንዘብ እንደሰጠው ይነግራታል። በደሴቱ ላይም ጁሊያ የባህር ሞገዶችን እንቅስቃሴ በማጥናት መቼ መውጣት እንዳለባቸው ትገምታለች። ብዙም ሳይቆዩ በሰሩት ጀልባ ጉዟቸውን ቢጀምሩም አንድ ሻርክ ይከተላቸዋል። ሻርኩን ለማምለጥ ቢጥሩም ሲድ ሊያመልጡት እንደማይችሉ ይረዳል። ስለዚህ ጁሊያ ወደ ደሴቱ እንድታመልጥ እሱ ራሱ ሻርኩን ለማዘናጋት ወደ ባህር ውስጥ ይዘላል። ጁሊያን ደሴቱ ላይ በሰላም ትደርሳለች። ነገር ግን ሲድ በሻርኩ ክፉኛ ቆስሎ ታገኘዋለች። በዚያው ምሽት ቁስሉ እንዲሰፋም ትረዳዋለች። በደሴቱ ላይም ለአንድ ሳምንት ከቆዩ በኋላ በባህሩ ላይ የሚንሳፈፍ አንድ ሻንጣ ያገኛሉ። ሻንጣውን ሲከፍቱትም በውስጡ የምልክት መተኮሻ ሽጉጥ እና የሳተላይት ስልክ በማግኘታቸው እጅግ ይደሰታሉ። ይሁን እንጂ ስልኩ ለአንድ ጥሪ ብቻ የሚሆን ባትሪ ነው ያለው። ጁሊያም ወዲያውኑ ወደ ባለቤቷ ጆን ስልክ ትደውላለች። ሲድ ግን በዚህ መሃል በውስጡ ከፍተኛ ሐዘን ይሰማው ነበር። እሷ ሳታውቅ ባለቤቷ ጆን ግን ከአዲሱ ፍቅረኛው ጋር በመዝናናት ላይ ስለነበር የሚደወለውን ስልክ ችላ በማለት አይመልስላትም። ጁሊያ ወደ ባለቤቷ የደወለችው ስልክ ባይመለስላትም በምትኩ የድምጽ መልእክት ቮይስ ኢሜል ትታለች። ነገር ግን መልእክቷን ሳታጠናቅቅ የስልኩ ባትሪ ይሞታል። በዚያው ቀን ጆን መልእክቱን ሲሰማ በሚስቱ ድምጽ ይደነግጣል። በደሴቱ በኩል ጁሊያ በአድማስ ላይ አንዲት ጀልባ ስትመጣ ትመለከታለች። ሲድን ምልክት እንዲሰጥ የምልክት ሽጉጡን እንዲያመጣ ትነግረዋለች። ሲድ መጀመሪያ ላይ ቢያመነታም ጁሊያን ለማዳን ሲል ሽጉጡን ይተኩሳል። ይህም በጀልባው ላይ የነበረውን ካፒቴን ትኩረት ይስባል። ካፒቴኑን በትንሽ ጀልባ ወደ ባህር ዳርቻው ይደርሳል። ይሁን እንጂ ጁሊያና ሲድ ወደ እርሱ ሲጠጉ ካፒቴኑ ሽጉጥ አውጥቶ ያስቆማቸዋል። ሲድ በነፍሰ ግድያ ወንጀል የሚፈለግ ወንጀለኛ መሆኑን በመናገር ጁሊያን ያስደነግጣታል። ካፒቴኑ ሲድን ቢላዋን እንዲጥል ያዘዋል። ሲድም የታዘዘውን ያደርጋል። ጁሊያ ማንን ማመን እንዳለባት ግራ ተጋብታ በነበረበት ወቅት በመጨረሻም ህይወቷን ያተረፈላትን ሲድን ለመደገፍ ትወስናለች። ካፒቴኑም በሁለቱ መካከል የፍቅር ግንኙነት መፈጠሩን ሲረዳ ጊዜ ማጥፋት አልፈለገም። ጁሊያ ቀድሞውኑ መሞት ነበረባት በማለት ሽጉጡን ወደ እርሷ ይደግናል። በዚህ ቅጽበትም ሲድ ካፒቴኑ ላይ በመዝለል በጥይት ሳይመታት በፊት ይታገለዋል። ሁለቱ በኃይል ሲታገሉ ካፒቴኑ የበላይነቱን ሊያገኝ ሲል ጁሊያ በአቅራቢያው የነበረውን ኮኮናት አንስታ ጭንቅላቱን ብላ ትዘርረዋለች። ጁሊያ የቆሰለውን ሲድ እየረዳች ወደ ጀልባ በመውሰድ ጉዟቸውን ይጀምራሉ። የካፒቴኑን ረዳት በማስገደድ ወደ ዋናው ደሴት እንዲወስዳቸው ካደረጉ በኋላ በጀርባው ሬዲዮ አማካኝነት ለእርዳታ ጥሪ ያደርጋሉ። ጥሪው ፖሊስ ጣቢያ ይደርሳል። ሳጅኖቹም ሲድ የሚመጣበትን ቦታ አውቀው ወደ ወደቡ ያመራሉ። የሚዲያ አካላትም ዜናውን ሰምተው ሰዎቹን ለመቀበል ወደ ወደቡ ይሰበሰባሉ። አንደኛው ጋዜጠኛ ጁሊያ ከሲድ ጋር መሆኗን እና ሲድ ደግሞ የገዛ ሚስቱን በመግደል የሚፈለግ ዶክተር መሆኑን ይናገራል። ሲድ እንደደረሰ አኒታ በደስታ ብትቀበለውም ሳጅኖቹ ግን ወዲያውኑ በቁጥጥር ስር ያውሉታል። ጁሊያ በዚህ ድርጊት ተደናግጣ መታሰር ያለበት እኛን ያጠቃው ካፒቴን ነው በማለት ብትከራከርም ፖሊሶቹ ግን ስለ ሲድ ወንጀል ሲያስረዷት በሲድ ላይ የነበራት እምነት ይላላል። አባቷ ትሬቨር እና ባለቤቷ ጆን ሲመጡም ወደ አባቷ እቅፍ ትሮጣለች። አኒታም ይህንን ሁሉ ትዕይንት በሐዘንና በቅናት ትመለከታለች። በተለይም ጆን አኒታ ያየችው ውሳኔውን ለማሳወቅ ጁሊያን ሲስማት ትናደዳለች። በዚያው ምሽት ሆቴል ውስጥ ጁሊያ ከሲድ ጋር ያሳለፈችው ትዝታ አእምሯን ይረብሻታል። ጆን የገዛላትን ጥቁር እንቁ የአንገት ጌጥ ቢሰጣትም ይህ ግን ይባስ ብሎ ሲድ የሰጣትን እንቁ ያስታውሳታል። ጁሊያ በጸጸት ተውጣ በደሴቱ ላይ እያለች ለሲድ ስሜት እንዳደረባት ለባለቤቷ ትናገራለች። ጆንም ለጥቂት ጊዜ ካሰበ በኋላ ይቅርታዋን ተቀብሎ
ተቀብሎ ያቅፋታል። በማግስቱ ጁሊያ ሲድ ህይወቷን ስላተረፈላት አባቷ ዋስትና እንዲያስይዝለት ትጠይቃለች። ትሬቨር ግን አስቀድሞ ለሲድ ጠበቃ ማቆሙን ሲነግራት ትገረማለች። በዚህ መሃልም አንድ የአካባቢው ተወላጅ ልማቱ የሚያመጣውን ጉዳት ለመቃወም ይመጣል። ጁሊያ ቀደም ብላ በሲድ ተጽዕኖ ሀሳቧን ቀይራ ስለነበር አባቷ የሰውየውን ቅሬታ እንዲሰማ ትጠይቃለች። በሌላ በኩል አኒታ ጆን ከመጠጥ ቤቱ ውስጥ አንድ ጠርሙስ መጠጥ ሲሰርቅ ትመለከተዋለች። ተከትላው ስትሄድም ለብቻቸው ወደሚሆኑበት ክፍል ይወስዳታል። ጆንም ሚስቱ ጁሊያ በደሴቱ ላይ እያለች ከሲድ ጋር የፍቅር ግንኙነት እንደነበራትና ይህም ክፉኛ እንደጎዳው ለአኒታ ይነግራታል። ይሁን እንጂ ጆን ይህንን እያለ ያለው ሌላ የተደበቀ ሚስጥር ለመሸፈን ነበር። ጆን ሚስቱ ጁሊያ ተመልሳ ስለመጣች አሁን ከእርሷ ጋር መሆን እንዳለበት ለአኒታ ይነግራታል። አኒታ ምን እንደምትል ግራ ቢገባትም ከባር ውስጥ የሰረቀውን የመጠጥ ጠርሙስ ታመለክተዋለች። በዚህ ጊዜ ግን ጆን እውነተኛ ማንነቱ በመውጣት አኒታን በጥፊ ዘርሮ ይጥላታል። አኒታ ራሷን ስታ ጆን ሚስቱን ለመግደል አቅዶ ያዘጋጀውን መርዝ በመጠጥ ጠርሙስ ውስጥ በመርፌ ከተዋል። ከዚያም በመቀጠል አኒታን አስሮ ቁም ሳጥን ውስጥ ይደብቃታል። በሌላ በኩል ጁሊያ በሬስቶራንት ውስጥ ከአካባቢው ተወላጆች ጋር ባደረገችው ውይይት ልቧ ተነክቶ የተዘጋጀውን የንግድ ውል ለመፈረም ፈቃደኛ አትሆንም። ይህንን ውብ ቦታ ማጥፋት የለብንም በማለት አባቷ ከልማት ይልቅ ደሴቱን በመንከባከብና የወደፊት እጣ ፈንታዋን በመጠበቅ ላይ እንዲያተኩር ትማጽነዋለች። ትሬቨር መጀመሪያ ላይ ግራ ቢጋባም በልጁ አይን ውስጥ ያለውን ጽኑ እምነትና ፍላጎት አይቶ በሀሳቧ ይስማማል። በዚህ መሃል በዋስ የተፈታው ሲድ በደሴቱ ላይ ከጁሊያ ጋር ያሳለፈውን ጊዜ እያሰበ በትዝታ ይዋጣል። አኒታም ከታሰረችበት አምልጣ ወደ ሲድ በመሄድ እርዳታ ትጠይቀዋለች። ጆን ሚስቱ በባህር ላይ እንድትሞት አቅዶ እንደነበረና ዛሬ ምሽት ደግሞ በድጋሚ ሊገድላት እንደሚሞክር ትነግረዋለች። ፖሊሶቹንም ማመን አንችልም፣ ጁሊያን ማደን ያለብን እኛንን ስትል ትማጸነዋለች። ሲድ ጁሊያ አታምነኝም የሚል ስጋት ቢኖረውም አኒታ ግን የምንወዳቸውን ሰዎች ማዳን አለብን በማለት ታበረታተዋለች። ሁለቱም ተያይዘው በፍጥነት ወደ ሆቴሉ ያመራሉ። በእራት ሰዓት ጆን መርዝ የቀላቀለበትን የወይን ጠጅ ለሚስቱ ይቀዳላታል። ትሬቨርም ለልጁ ደህንነትና ስኬት ምርቃት ያደርጋል። ጁሊያ ወይኑን ለመጠጣት ስትል ሲድ በድንገት ወደ አዳራሹ ዘልቆ በመግባት ባልሽ ሊገድልሽ እየሞከረ ነው በማለት ያስጠነቅቃታል። ጁሊያ ግን አሁንም በሲድ ላይ ጥርጣሬ ስለነበራት አታምኖም። ጆንም ዘበኞቹ ሲድን እንዲያስወጡት ያዛል። በዚህ ወሳኝ ቅጽበት አኒታ እውነቱን ለማውጣት ትወስናለች። ሲድ ሚስቱን ገድሏል የተባለው ውሸት እንደሆነና እህቷ የሲድ ሚስት በከባድ ህመም ስትሰቃይ ስለነበረ በራሷ እጅ ህይወቷ እንዲያልፍ ማድረጓን፣ ሲድ ግን እሷን ለማዳን ሲል ወንጀሉን በራሱ ላይ እንደወሰደ ትናገራለች። አኒታ በመቀጠል ጆን ወይን ውስጥ መርዝ መጨመሩን ትናገራለች። ጁሊያ አሁን ለማመን ብትቸገርም አባቷ ትሬቨር ግን የጆንን ንጽህና ለማረጋገጥ ሲል ጆን ራሱ የጁሊያን የወይን ጠጅ እንዲጠጣ ያዘዋል። ጆንም ወይኑን ለመጠጣት ባለመቻሉ ተንኮሉ በይፋ ይጋለጣል። አኒታ ለበቀል ያህል ጆንን በቦክስ ትመቷለች። ጁሊያ ግን በባሏ ክህደት ልቧ ተሰብሮ ከዚያ ቦታ ትወጣለች። በማግስቱ ጠዋት ሲድ ባህር ዳርቻው ላይ ሆኖ ከጁሊያ ጋር ያሳለፈውን ጊዜ ሲያስታውስ ጁሊያ ወደ እርሱ ትመጣለች። በመጨረሻም እውነተኛ ፍቅሯ ሲድ መሆኑን አምና ተቀብላ ጉዟቸውን በአንድ ላይ ይቀጥላሉ። ጓደኞች፣ የዛሬ ፊልማችን እዚህ ላይ ያበቃል። እንቁ ሪካፕ ነበርኩ። አመሰግናለሁ።